ይኸውላችሁ ጋይስ ጆን ስቶንስን ስታስቡ አይምሯችሁ ላይ የሚመጣው ብዙ ነገር ሊሆን ይችላል። ከሊቨርፑል ጋር አድኗት ያቺን በዛች ጌም የተነሳ የበላነው ዋንጫ አለ። ብዙ በቃ በፕሪሚየር ሊጉ ላይ ከጉዳት በቃ ጉዳት ነው ችግሩ። ከጉዳት ባሻገር ግን በጣም ጤነኛ ሲሆን የሚሰራቸው ብዙ ነገሮች አሉ። እኔ ግን ሻምፒየንስ ሊግ እንድንበላ ካረገን መሃል አንዱ ጆን ስቶንስ ነው በቃ። እንደውም ትልቁን ድርሻ ለጆን ስቶንስ ብትሰጡት ራሱ ያን ያህል እንትን የሚል አይደለም። ምን አይነት ሚና ይዞ ሲጫወት እንደነበረ አማካኝ እየሆነ እየመጣ እየተጫወተ እዛ በቃ የኢንተሩም ጌም የማድሪዱንም የሙኒኩንም ብታዩ እንዳለ በጆን ስቶንስ ነው ያለፍነውና ሻምፒየንስ ሊግ እንድናገኝ ያደረገንን ተጫዋች እሱንም አይታችሁታል አይደል? ሲሰናበት እያለቀሰ ይሄ ትልቅ ነገር የሰራውበት ያሳካውበት ቤቴ ነው ምናምን እያለ ነበርና ብቻ ለሲቲ ዘንድሮ እንዴት እንደሆነ አላውቅም። ብቻ በጣም ነው የተደራረበው። አንድ ተጫዋች አይደለም ጆን ስቶንስ ብዙ ቦታ መጫወት የሚችል ጋርዲዮላ ታስታውሳላችሁ ከ10 ዓመት በፊት ወደ እንግሊዝ ሲመጣ አይሳካልህም እየተባለ ነበረ። ጆን ስቶንስን በ50 ሲያመጣ ለተከላካይ 50 ተብሎ በጣም የተሳቀበት ጊዜ ነበረ። ጆን ስቶንስ ግን ጭራሽ ካሰብነውና ከጠበቅነው በላይ ታክቲኮችን የሚረዳ ተለዋዋጭ ሚናዎችን ቢያገኝ ራሱ የማይደብሩ አይነት ተጫዋች ነው። በሁሉም ቦታ ላይ ተሰልፎ ራሱን ማሳየት የሚችል ተጫዋች ነበረ። ብቻ ስቶንስም መውጣቱ በጣም ሌላኛው ጉዳት ነው። እኔ እንጃ ዘንድሮ እንዴት እንደምንሆን አልገባኝም።